ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዕለቱን ዜናዎች ይዤ መጥቻለሁ መሳይ መኮንን ነኝ በጣም አመሰግናለሁ አርበኛ አበበ ፈንታው የአማራ ፋኖ በወሎ የህዝብ ግንኙነት ክፍል ኃላፊ እንግዲህ በእናንተ ቀጠና ያለውን ወቅታዊ ሁኔታ በተመለከተ ነው ቆይታ የምናደርገው ወደ ዝርዝር ጉዳዮች ከመግባታችን በፊት እስቲ ወቅታዊ ቁመናችሁ ምን ይመስላል በአጠቃላይ በውጊያ በስልጠና በሌሎች ጉዳዮች ወቅታዊ ሁኔታችሁ ምን ይመስላል አመሰግናለሁ መሳይ እንግዲህ በአማራ ፋኖ የሁሉና ተጋድሎ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን ከዚህ ጋር ተያይዞ እንደተጠቀስከው በስልጠናውም በውጊያውም በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው ለአዲስ ሁኔታና ለአዲስ ጠንከር ያለ የትግል ምዕራፍም ራሳችንን እያዘጋጀን ያለንበት ሁኔታ አለ ያው ጥላታችንም የብልጽግናው ስርዓት አዲስ የጥፋት እቅድ አቅዶ እየተንቀሳቀሰ ያለበት ሁኔታ አለ በአማራ ህዝብ ላይ አሁን እንደነበረው ሁሉ የውጊያ እቅድ አለለውም ያው የጥፋት እቅድ ነው ተዋጊውን ኃይል ብቻ ሳይሆን ንጹሃንንና አጠቃላይ የአማራን ህዝብ በሙሉ በጅምላ እየጨፈጨፈ ያለበት ሁኔታ ስለሆነ ያለው አዲስ የጥፋት እቅድ ያልኩት ለዛ አስቤበት ነው እሱም በዛ ደረጃ ነው ያለው እኛም ተጋድሎ ለማድረግ በስልጠና በሰው ኃይል ራሳችንን እያደራጀን ያለንበት እና ሌሎች በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው ተጋድሎ በመላው በቀጠናችን አጠቃላይ በወሎ ቤት አማራ በሁሉም ቀጠናዎች በአምስቱ ኮሮች ማለት ነው በርካታ ተጋድሎችን እያደረግንበት ለአዲስ ትግልም እየተደራጀን ያለንበት ሁኔታ ነው ያለውና ይሄንን ይመስላል ያለው ነገር አርበኛ አበበ እንደ ዋና የሚባሉ የአውደ ውጊያዎች ለአብነት መጥቀስ ይቻላል በዚህ በአምባሰል ሰንሰለታማ ተራሮች አካባቢ በጣም ቀናት የፈጀ ጠንካራ ውጊያ መደረጉን በሜካናይዝድ የታጠቀው የአብይ አህመድ ሰራዊት እናንተን ለማጥቃት ተንቀሳቅሶ ነገር ግን በኪሳራ የተመለሰበት መሆኑን በወቅቱ በየዕለቱ ስንዘግበው ነበር ያንን ጨምሮ እስቲ ሌሎች አውደ ውጊያዎች ምን ይመስላሉ ነው ያው ጥሩ ጥያቄ ነው በአምባሰሉ አጠቃላይ የቀድሞ ምስራቅ አማራ ፋኖ ያሁኑ የአማራ ፋኖ በወሎ ቤት አማራ በርካታ ተጋድሎችን እያደረገ እንደመጣ ይታወቃል ከዛ አንፃር ባለፉት 2 አመታት የትግል ምዕራፋችንን በደንብ አድርገን የገመገምንበት ለአዲስ ተጋድሎም ደግሞ ራሳችንን ያሉ ጠንካራና ደካማ ጎኖችን ገምግመን የተዘጋጀንበት ሁኔታ ነው የነበረው በዛ ሂደት ውስጥ ያው እንደሚታወቀው የቀድሞ ምስራቅ አማራ ፋኖ ቀድሞ ነው ከብልጽግናው ስርዓት ጋር ግልጽ ጦርነት ውስጥ የገባው ጦር መሳሪያ ቀማለሁ አስወርዳለሁ ምናም በሚል ሰበብ በየትኛውም ሁኔታ እንዳመጣጡ እየመለስ ነው አስቸጋሪ ሁኔታ ሊገጥመው እንደሚችል በተደጋጋሚ ጊዜም እንነግራቸው ነበር በስብሰባ ትላልቅ የብልጽግና ዙፋን ጠባቂ ጄኔራሎችን ጭምር በሰሜን ወሎ ዞን መቀመጫ ወልዲያም ላይ በጊዜ ጦር ሰፈራችን ነበር ያ ቀጠና እስከ ቆቦ ድረስና ንግግሮች ነበሩ የምትሄዱበት አካሄድ በዘላቂነት ከአማራ ህዝብ ጋር ግጭት ያስገባችኋል እንላቸው ነበርና ከዛ ጋር ተያይዞ ኦሬዲ ምስራቅ አማራ ፋኖ እሱንም በደንብ የገመገምንበት አጠቃላይ የመርጦ ዲክላሬሽን የጥር 14 2017 ዓ.ም ተከትሎ የአምባሰሉ ጉባኤ መሪም ጭምር መርጠን አጠቃላይ መዋቅሩን ሰርተን ለታገውም ለህዝባችንም ይፋ ያደረግንበት ሂደት ነው የነበረው ይሄንን ለማደናቀፍ በእግረኛ በውጫሌ በማርዬ በኩል በደላንታ በኩል በርካታ ኃይል በማስገባት ሌሎች ቀጠናዎችን እኛ ይዘንበት ስለነበር በእግረኛ የሚችለውን ያክል ሞክሮ ነበር ከላስታ ጀምሮ ራያ ቆቦ ዞብል ጭምር የነበሩ አሃዶቹን ጭምር ወደ አምባሰል በማምጣት በእግረኛ ውጊያ ጀምሮ ተዋግቶ ነበር 4 ቀን 5 ቀን በርካታ ጦር መሳሪያዎች የተማረከበት በርካታ ሰራዊቱ ሙትና ቁስለኛ የሆነበት ያ አያዋጣው ሲል ደግሞ በድሮን በጣም በተደጋጋሚ ቅኝት በማድረግ ጥቃቶችን በመፈጸም የድሮኑ አይበቃው ብሎ ደግሞ ጀት በማምጣት በጀት እዛ አምባሰል ጅጎዶ የሚባል ቦታ ላይ ንጹሃኖችን ጭምር በመጨፍጨፍ አፋቸውን ያልፈቱ ህጻናቶች ከየትኛው ብሔር እንደተፈጠሩ እንኳን የማያውቁ በግፍ የተጨፈጨፉበት ከአንድ ቤተሰብ 3 ህጻናቶች ያለቁበትና አባታቸው በሁኔታው ጅጋዝኖ ራሱን ያጠፋበት ሁኔታ ሁሉ ተፈጥሮ ነበር በዚህ ደረጃ ህዝባችንን በግፍ እየጨፈጨፈ ያለ ስርዓት ነው መግቢያ ላይ ቀደም ለአዲስ የጥፋት ቅዳቅዶ እየሰራ ያለበት ሁኔታ አለ ያልኩት ለዛ ነው ያው የወጣንበት ዋናው አላማችን ህዝባችን የህልውና አደጋ አለበት ስንል ሁለንተናዊ ህልውና አደጋ አለበት ስንል አንዱ ይሄ ስለሆነ ዘር ማጥፋት ዘር ጭፍጨፋ እየተፈጸመብን ስለሆነ እሱ አካል ነው እሱ ሁኔታ ነው የተደረገው ምንም አላስቆመንም በዛም የምንፈልገውን ነገር ሰርተን ጨርሰን ወደ ዛሬ የደረስንበት ሁኔታ አለ አሁንም ደግሞ እዚሁ ራያ ለማጣ አካባቢ እየሰማህ ይሆናል ሙጋ የምትባል ከተማ ላይ ኪዳነ ምሕረት ደብር ላይ እንግዲህ አንድ ትልቅ የድጓ መምህር አባት
ጨምሮ በስሩ የሚያስተምራቸው በርካታ ከ10 እስከ 14 ዓመት የሚሆናቸው ህጻናቶች እዛ ሰፍሮ በሚገኘው በኮሎኔል አህመድ ይባላል የኦሮሞ ተወላጅ ነው ትዕዛዝ ሰጥቶ ከሌሊቱ 10 ሰዓት ጀምሮ የጨፈጨፈበት ሁኔታ ነው ያለው። በዚህ ጭፍጨፋ የድጓ መምህሩን ጨምሮ በርካታ ህጻናቶች የተጨፈጨፉበት ሁኔታ ነው ያለው። ቁስለኛም የሞቱም አሉ። የተረፉት ደግሞ ደብዛቸው የጠፋበት ሁኔታ አለ። ይህንን ሁኔታ እንግዲህ እምነት አባቶች ጆሮ ዳባ ብለው እያለፉት ነው። በፍርሃት ቆፈን ታፍነው ምንም የተነፈሱት ነገር የላቸውም። የአማራ ፋኖ በወሎ ቤት አማራ ሁኔታውን ለህዝብ አሳወቅንበት ሁኔታ አለ። ከዛ በዘለለ እንግዲህ እንደምታውቀው ነው አገር አልባም እምነት አልባም የሆንበት ሁኔታ ማሳያ ነው። ንጹሃኖችም የተጨፈጨፉ ያሉበት ሁኔታ እየቀጠለ ነው። ይሄ የሚቆመው በትግል ስለሆነ ይሄን ለማስቆም ደግሞ በርካታ ተጋድሎ እያደረግን ያለ ነው። አሁንም ተጋድሎ ይቀጥላልና ይሄንን ይመስላል እንደው ባጭሩ። እንግዲህ አርበኛ አበበ በዚህ መሃል እናንተ ስልጠናም ግምገማም እያደረጋችሁ በነበረ ጊዜ የቀድሞ አይነት የውጊያ እንቅስቃሴ አለመኖሩን መነሻ በማድረግ ያገዛዙ መጠነ ሰፊ ፕሮፓጋንዳ ነው ሲያሰራጭ የነበረው። የጽንፈኛው ኃይል ተዳክሟል፣ ወደ ንዑስ ሽፍታነት ወርዷል፣ ከአማራ ህዝብም ልብ ወጥቷል። ከዚህ በኋላ ሙሉ በሙሉ ክልሉን ወደ ሰላማዊ እንቅስቃሴ እንመልሰዋለን፣ የብልጽግናንም መዋቅር እስከ ቀበሌ እንተክላለን የሚል ነው በወታደራዊም በክልሉ ምስለኔ አስተዳደር ባለስልጣናትም የሚሰጠው። ይህን እንዴት አያችሁ? ምናልባት እናንተ ስልጠና ላይ የተለያዩ ራሳችሁን የምትገመግሙበት የምትፈትሹበት ሰፊ እንቅስቃሴ እያደረጋችሁ እንዳለ እናውቃለን። ያው መረጃውንም ለህዝቡ እናቀርብ ነበረ። በመሃል ግን ይህንን አጋጣሚ ለፕሮፓጋንዳ የተጠቀመ ነው የሚመስለው አገዛዙ። አመሰግናለሁ። የብልጽግናን መዋቅር ለመትከል የሚዘጋጁበት ሁኔታ ሁሉም የአማራ ክልል ከተሞች በሚባል ሁኔታ ከ3 እስከ 5 ኪሎ ሜትር በፋኖ ከበባ ውስጥ ባሉበት ሁኔታ የትኛውን ነው የብልጽግና መዋቅር የሚዘረጉበት? እንደው ይሄ ሁላችንም የሚታይ ነገር ስለሆነ ብዬ ነው። እና ፕሮፓጋንዳ ነው፣ ህዝብን ለማታለል ያው በውሸት ነው የሚኖረው። አጀንዳ እየቀያየረ ጦርነት ከፍቶ ያለ ስርዓት ነው። ስለዚህ እኛ በሚፈልገው በቅዱ አልሄድንለትም። በራሳችን እቅድ ነው የምንሄደው። በራሳችን የዘመቻ እቅድ የዘመቻ ስምሪት ስለምንንቀሳቀስና የግጭት ፍላጎት ሲኖረው ጭምር እንጋጨውም። እኛ በራሳችን እቅድ በራሳችን ዘመቻ ስምሪት ስለምንንቀሳቀስ አዲስ ነገር ሆኖበታል። በየቀጠናው ያሉ አንድነቶች ተጠናክረው ያሉበት ሁኔታ አጠቃላይ የአማራን አንድ ሆኖ የሚታገልበትን ሁኔታም ለመፍጠር በርካታ ስራዎች እየተሰሩ ያሉበት ሁኔታ ስላለ ከዛ አንጻር የተለየ ነገር ስለሆነበት ነው በፕሮፓጋንዳ እና በሌሎች ነገሮች ኢኒሼት በማድረግ ወደ ውጊያ ወደ ግጭት ለማስገባት ነውና በዛ መሰረት የሚሆን ነገር የለም። በራሳችን እቅድ ነው የምንሄደው፣ አይቀርለትም እና እሱን ነገር ነው በሱ እቅድ የሚሄድ ነገር ስለሌለ በጠላት እቅድ በራሳችን እቅድ እየተንቀሳቀስን ስለሆነና ለተሻለ ስራ ለተሻለ ምርታ እየተዘጋጀን ያለንበት ሁኔታ ስላለ እሱን ስለሚያውቁ ነው ፕሮፓጋንዳ ከፍተው ያለው። ያው እንደምታውቀው አገዛዙ በፕሮፓጋንዳ ነው ያለው እንጂ ከአዲስ አበባና ከአንዳንድ የክልል ከተሞች ውጭ የት አለ ብለህ ታስባለህ? እና እንኳን አማራ ክልል በርካታ ተጋድሎ እያደረግን በርካታ የገጠር ቀበሌዎችና ታዳጊ ከተሞችን ጭምር በቁጥጥር ስር አድርገን ህዝባዊ አስተዳደር መስርተን ህዝብ እያስተዳደርን ባለንበት ሁኔታ አዲስ የብልጽግና መዋቅር የሚዘረጋው የት ሆኖ ማንኛውን ቀጠና አስለቅቆ እና ይሄ ፕሮፓጋንዳ የሐሰት ፕሮፓጋንዳ ነው። ህዝብን የሚያታልልበት ስለመሰለው